ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይጣን ነበልባል የሬዲዮ ፕሮግራም ነው ላለፉት 27 ዓመታት አይሰማም አይለማም ዱዳው ፓርላማም ጥርስ አብቅሎም ቀድሚያም ለሰው ልጅ ነፍስ እንስጥ በሚል ተጠርቶም የነበረውን ስብሰባ እንዲቋረጥ አደረገ የወያኔ ሴራም በድሬዳዋ ዩኒቨርሲቲ ተማሪዎች ከሸፈ በሱሉልታ አካባቢ ሰፍሮ የነበረው የኢትዮጵያ መከላከያ ሰራዊት ካምፑን ጥሎም እየኮበለለ ይገኛል ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ከዜናዎቹ ጋርም እዮባይሳነኝ ዜናው ሲተነተን እንሆ በድሬዳዋ ዩኒቨርሲቲ ተቀስቅሶ የነበረው የተማሪዎች ተቃውሞ አቅጣጫን ለማስቀየር በሶማሌና በኦሮሞ ተማሪዎች መካከል ግጭት ለመፍጠር ተሞክሮ የነበረው ግጭት ከሁለቱም ክልል የተውጣጡ ተማሪዎች በመቀናጀት በመግባባት በአገዛዙ የታቀደውን ግጭት እንዳይሳካም አድርገውታል በዩኒቨርሲቲ ውስጥ እንዲፈጠር ታቅዶ የነበረው ግጭት እንዲባባስ ከዩኒቨርሲቲ ውጪ የሚኖሩ የአገዛዙ ደጋፊዎች ግጭቱን ለማባባስ ወደ ግቢ ዘልቀው በመግባት ሲሞክሩም በተማሪዎች ከሽፏል በዩኒቨርሲቲ ውስጥ የተፈጠረው ተቃውሞ ከፍተኛ ድምጽ በማሰማት በቃን አንገዛም ስራቱ አንገሽግሾናል ሶማሌና ኦሮሞም አንድ ነው የሚል ድምጽ ሲስተጋባ ነበር ተማሪዎች ግቢውን ጥለው ወደ ቤተሰቦቻቸው ሄደዋል ግቢውን እንዳለ መከላከያ ሰራዊትና ፌደራል ፖሊስ ተቆጣጥሮት ይገኛል በኢትዮጵያ መከላከያ ሰራዊት ውስጥ ውጥረት ነክሶም ሰራዊት እየኮበለለ ይገኛል በሱሉልታ አካባቢ ጊዜያዊ ካምፕ ውስጥ በየቀኑ የመከላከያ አባላት በቡድን በመሆን በመጥፋት ላይ እንደሚገኙ ከስፍራው የደረሰን መረጃ ይገልጻል በሱሉልታ አካባቢ የሚገኘውና ለአመታት በወይዘሮ አዜም መስፍን ከቻይና ባለሀብቶች ጋር በመሆን ስታስተዳድረው የነበረው የቆዳ ፋብሪካ ለአካባቢ ማህበረሰብ የጤና ችግር መንስኤ በመሆኑ ምክንያት በቀረበው አቤቱታ መሰረት በክልሉ ፕሬዝዳንት በአቶ ለማ መገርሳ ትዕዛዝ እንዲታገድ መደረጉም ይታወሳል ከመስከረም ወር ጀምሮ ይህ የቆዳ ፋብሪካ የመከላከያ ሰራዊት መስፈሪያ ካምፕ በመሆን ማገልገል ላይ ይገኛል ሰራዊቱ በዚህ ጊዜያዊ ካምፕ ውስጥ እንዲሰፍር የተደረገው በመስከረም ወር ሬቻ ባል ላይ ተቃውሞ ይነሳል በሚል ስጋት እንደነበረም ይታወቃል ሆኖም ተቃውሞ በአዲስ አበባ ዙሪያና በመላው ሀገር የተቀሰቀሰ በመሆኑ ምክንያት ሰራዊቶቹም እዛው ካምፕ ውስጥ እንዲቆዩም ተደርጓል በካምፕ ውስጥ ሰፍሮ የሚገኘው የመከላከያ ሰራዊት ብዛት 1200 ሲሆን ለግዳጅ የወጡት 135 ወታደሮች የገቡበት አይታወቅም ከነሙሉ ትጥቃቸው ይዘው እብስ ብለዋል ይሉናል ታማኝ ምንጮቻችን በመቶም በኢህአዴግ አባላት የሚመራው የኢትዮጵያ ፓርላማ አባላት ሰዎች ከቀያቸው እየተፈናቀሉ እየሞቱ ውይይት ሊደረግ አይገባም ሲሉ ተጠርቶ የነበረውን የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለው ልዩ ጥቅም በተመለከተ የተዘጋጀው የአዋጅ ረቂቅ ውይይት ላልተወሰነ ጊዜ ተራዘመ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለው ልዩ ጥቅም በተመለከተ የተዘጋጀው የአዋጅ ረቂቅ አስመልክቶ ውይይት ለማድረግ በህግና ፍትህ ጉዳዮችና ከተማ ጉዳይ ቋሚ ኮሚቴ ተጠርቶ የነበረውን የህዝብ ተወካዮች ምክር ቤት ስብሰባ አባላቱ በሀገሪቱ ቅድሚያ ሊሰጠው የሚገባው አንገብጋቢ ጉዳይ ሲያለ በዚህ ጉዳይ ላይ እንዋይ ማለታቸው እጅግ አሳዛኝ ነው ሲሉ ተቃውሟል በተጨማሪም የአዋጅ ረቂቅ ህዝብ ሳይወያይበት ሳይነጋገርበት ለማጽደቅ መፋጠኑ መሯሯጡ አስፈላጊ አይደለም ቀድሚያም ለህዝባችን እንቆም ሲሉ ፓርላማው ተናግሯል ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር ወደ ሌላ ፕሮግራም በዚህ ሙዚቃ እንሻገራለን
የወያኔ መንግስት ስልጣን እንዲለቅ መድረክ ጠየቀ። የህዝብን ደህንነት የህዝብን ክብር ሊያስጠብቅ አልቻለም፣ ስልጣኑን ያስረክብ ሲል መድረክ መግለጫ ሰጥቷል።
የወያኔ መንግስት ዳር እስከ ዳር ህዝብ እንደ ሰንጎት ይዞት እያስጨነቀው ባለበት በአሁን ሰዓት የወያኔ ባለስልጣናቶች የሚይዙትና የሚጨብጡት አጥተው ሲዘላብዱ መመልከት አዲስ ነገር አይደለም። ኦሮሚያም ዛሬም እንደ ወትሮው ህዝቦቿም እየተገደሉ እየተሰደዱ ከቀያቸው እየተፈናቀሉ የወገን ያለ የይድረሱልን ጥሪ እያሰሙ ይገኛሉ። የኦሮሞ ህዝብ ዕጣ ፈንታው ምን ይሆን? የኦሮሞ ነጻነት ግንባር ኦነግ ለኦሮሞ ህዝብ ቆም ያለው ሰራዊት አለኝ ካለም እስካሁን ድረስ የኦሮሞ ህዝብ ሲገደል ዘምታ መምረጡ ግራ ያጋባል የሚሉ የኦሮሞ ተወላጆች አሉ። ምን ይሆን? ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል እንደምንከረማችሁ። ዛሬ እንግዳ እየቀርብ ያለው የኦሮሞ ነጻነት ግንባር ስራ አስፈጻሚና የፖለቲካና የድርጅት ጉዳይ ኃላፊ አቶ ጋሹ ለሜሳ ጋር የማደርገውን ውይይት እንድትካተሉ ጋብዛለሁ። ቅድሚያም የጀመርኩትን ዜማ ከፍጻሜ ላብቃና እመለሳለሁ። መልካም ቆይታ። ተወዳጆቹን ድምጻውያኖችን ስለ ዜማቸው ከልብ እናመሰግናለን። በሁለት ቢላም ሽርከት አድርገው የሚበሉ የዘመነኞች ወይም ዘመን ያበቀላቸው ፖለቲከኞች እንዳሉ የሚታወቅ ነው። በአሁኑ ወቅት ፖለቲከኞቹ በሁለት ቢላም እየዘለዘሉ እያወራረዱ እየበሉ ይገኛሉ። የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ለጥቂት ተረፉ የሚሉት የሳምንቱ ምርጥ ቀልድ አሰምተውናል። አቶ ለማ መገርሳ ያሉት በኦሮሚያ ውስጥ ወይም በኢትዮጵያ መንግስት ስር ያሉ እንዴት ከጥቂት አደጋ ተረፉ ይሆን? መልካም ቆይታ። እንግዲህ ለቃለም ጠይቁ ፈቃደኛ ሆኖ ስለቀረቡ በአድማጮቼ ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁ። አቶ ጋሹ ለሜሳ። አመሰግናለሁ።
መልካም እንግዲህ የኦሮሞ ነጻነት ግንባር የሥራ አስፈጻሚ ኮሚቴና የፖለቲካና የድርጅት ጉዳይ ኃላፊ አቶ ጋሹ ለሜሳ ከኛ ጋር ቆይታ ያደርጋሉ። አቶ ጋሹ እንደው እንደ መንደርደሪያ ያህል በአሁኑ ወቅት በኢትዮጵያ ውስጥ እየተካሄደ ያለውን የፖለቲካ ውጥረት እንዴት ይገመግሙታል? በተለይ በኦሮሚያ ክልል ውስጥ እየተካሄደ ያለው በአሁኑ ሰዓት የህዝብ አመጽ ኦነግ እንዴት ይመለከተዋል? ይሄ የህዝብ አመጽ በተከታታይ ዘመኖች ለብዙ ጊዜ ሲካሄድ ነው የነበረው። ግን እየተካሄደ እየመጣ ዛሬ በብስለት ደረጃ አገሪቱን በመቆጣጠር ላይ የኦሮሞ ህዝብ ይገኛል። ይህም ለኢትዮጵያ መንግስት ወይም ለወያኔው መንግስት ብቻ ሳይሆን በተከታታይ ዘመናት ለአራት መንግስታት ከአጼ ምኒልክ እና ኃይለሥላሴ ደርግ እንዲሁም ወያኔ የጊዜው ማብቂያ የመጨረሻ የኦሮሞ ህዝብ ጥያቄ የሚመለስበት ወይም ከባርነት ቀንበር የሚወጣበት ጊዜ በመሆኑ ይሄ በከፍተኛ ደረጃ የኦሮሞ ህዝብና የኦሮሞ ነጻነት ግንባር ሲያካሂድ የነበረው ትግል እንዲሁም የከፈለበት መስዋዕትነት ለመጨረሻ ጊዜ ለህዝቡ ነጻነት የሚመጣበት ወቅት ነው። ለዚህም ለኦሮሞ ህዝብ ለጀግናው ለኦሮሞ ህዝብና ለመላው የኦሮሞ ህዝብ የደስታ ጊዜና እንዲሁም ደግሞ ትንሽ የመከራ ጊዜ ነው በትግሉ ላይ ያለው። ስለዚህ የኢትዮጵያ መንግስት በአጠቃላይ ያለፉትን የሥርዓቱን አፋቂዎችም የሆነ የአሁኑ ስርዓት በክራይሲስ ውስጥ የሚገኝበት የጊዜው ማብቂያ ደረጃ ላይ ስለሚገኝ ይሄ ደግሞ ለኦሮሞ ህዝብ የድል ጊዜ መሆኑን ነው የምናየው። እንደው አቶ ጋሹ አሁን እንደው ሲገልጹ የኦሮሞ ነጻነት ግንባርና የኦሮሞ ህዝብ እጅ ለእጅ በመያያዝ ትግሉን እያካሄዱ እንዳለ መሰለኝ እየገለጹ ያሉት። ተሳሳትኩኝ? ልክ ነው። ይህ ከሆነ እንግዲህ በተለያየ ኦሮሚያ ዙሪያ ደሞች እየፈሰሱ ይገኛሉ፣ ዜጎች እየተፈናቀሉ ይገኛሉ። በተለይ በሶማሌ ልዩ ኃይል በኦሮሞ ህዝብ ላይ የዘር ማጥፋት ዘመቻ ከፍቶ ይገኛል። ደም ጨለንቆ ላይ ታይቶ የማይታወቅ ወይም ከዚህ በፊት ዳግመኛ ጨለንቆ የተፈጸመበት እልቂት ነውና የኦሮሞ ነጻነት ግንባር ይሄንን እልቂት እንዴት መቆም አለበት ይላል? እንደው መፍትሄ አላችሁ? ይሄ እልቂት የሚቆምበት የባርነት ፍጻሜ ሲደርስ ጊዜ ነው። ህዝቡ ትግሉን ልክ አሁን እንደያዘው ቀጥሎ ለድል ሲያበቃ ሀገሪቱ በነጻነት ወይም በእኩልነት ሲኖር ይሄ ሁሉ እልቂት ይጠፋል ማለት ነው። እልቂቱ ዛሬ ብቻ የመጣ አይደለም። በኦሮሚያ ከ1880ዎቹ ጀምሮ እስከ ዛሬ ድረስ በተለያዩ ቦታዎችና በተለያዩ አካባቢዎች በተለያዩ ስልቶች የኦሮሞ ህዝብ ሲያልቅ ነው እስከ ዛሬ ድረስ የተደረሰው። ጨለንቆ ላይም ከዚህ በፊት እንደዚሁ ሬዚስታንስ ነበረ። በ1880ዎቹ ህዝቡ እንግታውን ሲገልጽ ህዝቡ ከአልወረር ባይነቱን ሲገልጽ በጅምላ ነው የተጨፈጨፈው በጦር መሳሪያ። አሁንም ደግሞ ዳግመኛ ነው የደረሰበት። በአኖሌ እንደዛ ነው። ይሄ በጣም ከፍተኛ ቁስል በኦሮሞ ህዝብ ላይ ያስቀመጠ ወይም ያኖረ ስለሆነ ዛሬም ደግሞ የወያኔ መንግስት የፍጻሜው ደረጃ ሲደርስ ይሄንን የህዝቡን ጥያቄ መቋቋም ሲያቅተው ወይም መመለስ ሲያቅተው የመጨረሻ የተስፋ መቁረጫ በአኖሌ በተለያዩ ቦታዎች ይሄንን ሲያደርስ እናያለን ማለት ነው። ባለፈው አመት በሬቻ ላይ ከ700 ወይም ከ650 የሚበልጡ ህዝባችን በአንድ ቀን በአንድ ጀንበር ነው የጨረሰው። ይሄ ሁሉ ይታያል ማለት ነው። በተለይ በምስራቅ ኦሮሚያ በተደጋጋሚ ጊዜ ነው የመጣው። በጨለቆ ብቻ አይደለም የደረሰው፣ በጋረ ሱፊ እንደዛ ነበር፣ በወተር እንደዛ ነበር። በተለያዩ ቦታዎችና በተለያዩ ወቅቶች የተስፋ መቁረጥ ደረጃ ላይ ስለደረሰ ህዝቡ ለዛ በጭፍጨፋ ይወስዳል ማለት ነው። ሌላውም ደግሞ በስልትና በማሰር በመግደል ገጠሩ ወይም ከየክፍለ ሀገሩ ከየወረዳው ቦታ ከተለያዩ ቦታዎች እንደዚህ ህዝቡን በያዘ ባልታየበት ሚዲያ ያላየበት ቦታ ሚዲያ ያልደረሰበት ቦታ ሰው መቅጠርና
መናገር በማይችልበት ቦታ ሁሉ ህዝቡን በየቀኑ እየተፈጨፈ ነው ማለት ነው በየቀኑ እየገደለ ነው ከኛ ሚዲያዎች ወይንም ከዓለም ሚዲያ በተሰወረ መልኩ ማለት ነው ይሄ ሁሉ ደግሞ ዛሬ በጨለንቆ በምስራቅ ኦሮሚያ በአጠቃላይ በኦሮሚያ ውስጥ ይሄንን የሶማሌ እና በልዩ ኃይል በፌደራል ፖሊስ በተደረገው የህዝባችን የማፈናቀል ዘመቻ በመቃወም የወጣውን ህዝብ እንዳለ ገደሉ ማለት ነው እንዳለ ጨረሱ ይሄን ደግሞ የትግላችን ወደ ኋላ የሚመልስ ወይም ደግሞ በዚህ ተዘናግቶ ወይም ደንግጦ ህዝባችን ወደ ኋላ የሚመለስበት ሳይሆን ይሄን ምን እንዲያውም ይሄንን ለመቋቋም ይሄ የዚህ አይነት ጭፍጨፋ በሌላው ቦታ በሌላው አካባቢ ኦሮሞ አካባቢ እንዳይከሰት ህዝቡ ከፍተኛ አመጹን እያጠናከረ ነው የሚገኘው ማለት ነው ይሄ ስለዚህ የባርነቱ የጭፍጨፋው የጭቆናው ፍጻሜ የሚደርስበት ጊዜ ነው ማለት በዚህ ላይ በሚፈናቀሉ ወገኖቻችን ካረገ የሚፈናቀሉ ወገኖቻችን ያንን መሬት እንደገና ህዝቡን እዛ መልሶ ከማቋቋም ካገሩ በቀየው በአካባቢው መልሶ ከማቋቋም ህዝቡን ወደ ሌላ ቦታ በማስፈር ከዛ መሬቱ በመንቀል ሌላውን በማውረስ ይሄንን ሁሉ በመቃወም ላይ ስለሚገኝ ህዝቡ ከዚህ በላይ ጭፍጨፋ ሊያመጡ ይችላል ስለዚህ የኦሮሞ ህዝብ እንዳለ በየአካባቢው ከኦሮሚያ ክልሎች ሁሉ በዝግጅት ላይ ሆኖ ያመጹን ይሄንን በመቃወምና ወይም ሪዚስት ለማድረግ በአመጽ ላይ ይገኛል ማለት ነው እንደው የኦሮሞ ነጻነት ግንባር እርሶ ያሉበት ድርጅት ላለፉት 27 አመታት የሰራዊት ግንባታ ሲያካሂድ እንደነበረ ሲገለጽ ነበር በኦሮሚያ ክልል ውስጥ አሁን እንደገለጹት በተለያየ ቦታ ደም ይፈሳል የኦሮሞ ልጅ ይፈናቀላል አሁን እርሶን ለደጋፊዎቻችሁ ግለጹ ምን ተስፋ ተሰጣላችሁ በኦሮሚያ ውስጥ ምን እንጠብቅ ሰራዊት አለን ካላችሁ የኦሮሞ ነጻነት ግንባር በኦሮሚያ ውስጥ ምን እንደው ለአድማጮቼ ምን ማድረግ ወይ ምን ይጠብቅ የኦሮሞ ነጻነት ግንባር የሰራዊት ግንባታ ትግል ብቻ አይደለም ያካሄደው የፖለቲካ ትግል የዲፕሎማቲክ ትግል እና በተለያዩ ማስኮች ትግል ያካሄደ ነው የሰራዊት ግንባታ ወይም የሰራዊት አደረጃጀት ትግል አንደኛው በሌላው በኩል ደግሞ ህዝቡን በማደራጀት በፖለቲካ ንቃተ ህሊና በማግኘቱ ለመብቱ እንዲታገል በአገሩ ላይ በነጻነት እንዲኖር እንዲነሳ ህዝቡ ለመብት ጥያቄ በሰላማዊ መንገድ በሰለጠነ መንገድ አገር ቤት ነጻነቱ እንዲጠይቅ ለነጻነቱ እንዲታገል ለማንነቱ እንዲታገል ለአገር ባለቤትነቱ እንዲታገል የማደራጀት አቂሙ የማደራጀት ስራው አንደኛው ለለኛውና ከባድ ስራ የሆነበት ነው ስለዚህ በዚህ በ26 አመት ወይም በቃሚ በልጡ አመታቶች ህዝቡን በማደራጀት በሴል በህዝቡ በማደራጀት በማስተማር ቀስ በቀስ ሁኔታዎችን ህዝቡ እንዲገነዘብ በማድረግ ይሄ አንደኛው የትግል አካል ነበር ማለት ነው በሰራዊቱም በኩል ደግሞ እንደዛው ዛሬ ድሮ ደርግ ጊዜ በኢትዮጵያ ዙሪያ ያሉ በጦርነት ነው ተከበበችው ደርግ ከሌሎች ከኦሮሞ ነጻነት ግንባር ከቲፒኤልኤፍ ከሶማሌ መንግስት ከኤስኤንኤን ከሚባሉ ከሻቢያ ከሁሉም ተወጥሮ በየትግል ነበር ሲካሄድለት የነበረው ማለት ውጥረት ላይ ነበር ዛሬ የኢትዮጵያ መንግስት የሚታገለው ከኦነግ ነው ወይም ደግሞ ግንቦት ሰባት የሚባሉ በሰሜን በኩል እንቀሳቀሳል የሚባሉ አለ ግን ያለው የትግል ትግል ከኦነግ ብቻ ላይ በኦነግ ብቻ ላይ ነው የቀረው በምስራቁም ይሁን በምዕራቡም ይሁን በሌላኛው በአገሪቱ በተለያዩ ስልቶች ሆነ የሚታገሉ የፖለቲካ ሁኔታዎች የጎረቤት አገሮች የፖለቲካ ሁኔታ የዓለም የፖለቲካ ሁኔታ የወቅቱ የፖለቲካ ሁኔታና የአጋርነት ለኦሮሞ ህዝብ አጋርነት ያለው ሁሉ ህዝቡ በግንዛቤ ውስጥ አላስገባም በግንዛቤ ውስጥ ሳያስገባ የጦርነት የኦሮሞ ነጻነት ግንባር 25 አመት ሁሉ አደራጅቷል የካለ ሰራዊቱ የሚል አንዳንድ ነገሮች ሲነገሩ እናያለን ማለት ነው
ስለዚህ ድርጅቱ ሰራዊቱ እየተደራጀ አለ ከሰራዊቱ የሚበልጥ ደግሞ የህዝብ ትግል ነው የህዝብ ጥያቄ ነው የህዝብ አመጽ ነው ከሰራዊቱ የሚበልጥ በሰላም ግን እኮ አቶ ጋሹ እንደው ይቅርታ ስላቋረጥኩት እንደው በተለይ እንደ ኦሮሞ ህዝብ የኦሮሞ ህዝብን እስከወከላችሁ ድረስ የኦሮሞ ህዝብ አንደበት ነው የኦሮሞ ህዝብ መከራ ውስጥ ወድቋል እንደ አንጋፋ ልጅነቱ የኦሮሞ ነጻነት ግንባር እምነት ሆኗል የኦሮሞ ልጅ እየሞተ ያለው እየጠራውም ያለው አባብያ አባው ላይ ያለ እየጠራችሁ እያለ እናንተን እየናፈቀ ያለ ህዝብ እናንተ ደግሞ መከታ ልትሆኑለት አልቻላችሁም የሚሉ አሉ ለምንድነው አንድ ቦታ እንኳን የጠላት ከብት እንኳን መግደል ያቃታችሁ ለምንድነው ሰራዊት አለን ካላችሁ ሰራዊታችሁ ያንን እርምጃ መውሰድ ለምን አልቻለም የኦሮሞ ህዝብ እንደመበቀል ለምን አቃተው ይሄ ሌላ ጉዳይ ነው መጀመሪያ መስተካከል የሚገባው ከብት መግደል ማስተካከል አለበት የምትባለው የኦሮሞ ህዝብ ሰራዊት እንዳለ የተደራጀ ነው በሂደት ትግሉን እያካሄደ ነው ማለት ነው በሂደት የሰራዊት ሁኔታ በአንድ ሌሊት በአንድ ጀንበር የሚመጣ ተደስቶ በአንድ ጀንበር እንዲያረጋሉ የሚል ነገር አይደለም በስትራቴጂ ነው የሚሄደው ያ ሰራዊቱ የሚዋጋው ሰራዊትን ደግሞ ሌላ ነገር ነው ማለት ነው ዝም ብለህ ሰራዊት ሲቪልን አይዋጋም ሰራዊትን ነው የሚዋጋው ማለት ይሄ ነው ይሄ ወቅቱን ጠብቆ ይመጣል ዋነኛው ነገር አገር ውስጥ ወቅቱ መቼ ይሆን አሁን ይሄም ማነሳለው ጥያቄ በኦሮሞ ህዝብ ውስጥ የሚነሳ ጥያቄዎች ስላሉ ነው አሁን ይያሉኝ ያሉ ሰራዊትን ነው የምንዋጋው ካላችሁ ህዋት ወይም የሶማሌ ልዩ ኃይል ህዝብን አስታጥቆ የኦሮሞ ህዝብን እየፈጀነ ያለው ሰራዊቱን ለምንድነው መመከት ያቃተው ምን ይላሉ ለዚህ ብሎ ለሚጠይቁ ሰዎች ኦነግ የለም ኦነግ ጠፍቷል ኦነግ ተዳክሟል ስለዚህ በአሁን ሰዓት ኦፒዶ አማራጭ ሆኗል ካሉት ከኦሮሞ ድርጅቶች ኦፒዶ ጠንካራ ሆኖ ስለተገኘ ኦፒዶን ደግፉ የሚሉ በርካቶች ሰዎች እየወጡ ነው አክቲቪስቶችም ይሄንን ይያሉ ነው ያሉትና ኦነግ ሆነ ጠንካራ ከሆነ መመከት ለምን አቃተው ኦፒዶ አሁን በአሁን ሰዓት ጠንካራ ሆኖ ለኦሮሞ ህዝብ ነጻነትና ክብር የሚያመጣ ድርጅት ነው የኦፒዶ ጠንካራነትና የኦነግ ሰራዊት ለምን አልተዋጋም የሚል ሌላ ልዩ ጥያቄ ነው የተለያየ ጥያቄዎች ናቸው እነኛ ስለዚህ ስለ ሰራዊቱ ላይ ልምጣል ሰራዊቱ ልክ የሲቪሉ ህዝብ እንደሚያስበው አይደለም የሰራዊቱ ሜታ ሰራዊት የሆነ ነው የሚያውቀው ስለዚህ እውነት ነው ህዝባችን ነጻነት ናፍቆት ከወያኔ ድርጊት እኛ ለምን ተፈናቅለን በሰራዊት ይሄንን መንግስት ለምን አልደመሰስንም የሚል ብዙ ነገሮች አሉ ማለት ነው ብዙ ነገሮች አሉ ግን ከሆነ አቂምና ከሆነ ስትራቴጂ የተነሳ ዛሬ ለዛሬ ያንን ሁሉ ለማድረግ የሚያቅተን ነገሮችና የሚያሰናክሉ ነገሮች አሉ ያ ማለት ደግሞ ኦነግ ሰራዊት የለውም ወይም ደግሞ ሰራዊት አላደራጀም ማለት አይደለም ማለት ነው ስለዚህ ይሄ ልክ መጀመሪያ እንዳልኩ ጊዜውን ጠብቆ ይመጣል አሁን የምናካሄደው በይበልጥ በሰላማዊ መንገድ የህዝቡን አመጽ ህዝቡን ያመጹን መደገፍ አመጹ በተከታታይ እስከ ነጻነት ድረስ እንዳይቆም መንግስት ውስጥ ህዝቡን ማደራጀት የመንግስት ሰራተኞችን ማደራጀት የመንግስት ሰራዊት ማደራጀት በኦሮሞነቱ ለሀገሩ ለህዝቡ እንዲቆም ማስተማር ማደራጀት ይሄ ሁሉ አንደኛው ሌላው ስራ ነው ማለት ነው ያድግ ውስጥ ያሉ ሰራዊቶች አሉ የኦሮሞ ሰራዊቶች አሉ ማለት ነው ለያድግ መንግስት ተቀጥሮ ይሰራሉ በእነዚህ ውስጥ የነጻነት እና የኦሮሞነት ፖለቲካዎችን እንዲገፉ ማስተማር ማደራጀት በህቡ በሴል ማደራጀት ሌላ ጉዳይ ነው ይሄን ህዝቡ የማያው የፖለቲካ አካሄድ ነው ማለት ነው ስለዚህ ኦነግ ብዙዎችን ነገር ነው ብዙ መካኒዝም እየተጠቀመ ነው የነው እንትን የሚለው ማለት ነው ስለዚህ የህዝቡ ጥያቄ ዛሬ የሰራዊት ጥያቄ ብቻም አይደለም ያ ቃል ህዝባችን ምናል አቅም ላይ እንዳለ
ምን ያህል ደረጃ ላይ እንዳለን ያቃል ከሀገር ቤት በደንብ ነው የሚያውቀው ለዚህ ነው ህዝቡ ዋነኛው ከውጪ የሚመጣው ኃይል ከመጠበቅ ለራሱ ተነስቶ ለነጻነቱ መታገል በሀገር ውስጥ የሰላማዊ ሰራዊት ሆኖ ህዝቡ ለራሱ የሲቪል ሰራዊት ሆኖ ለራሱ እንዲታገል ነው ማደራጀት ስለዚህ የሰራዊት ብቻ አይደለም ዛሬ ህዝቡን ያንን መንግስት እንደዚህ ክራይሲስ ውስጥ አስገብቶ ያለው ሰራዊት ብቻ አይደለም ህዝቡ ነው ሲቪል ህዝቡ ነው የተማረው ህዝብ ገበሬው ተማሪው በተለይ ተማሪው ወጣቱ እነዚህ ናቸው ዛሬ ክራይሲስ አስገብቶት ያለው ማለት ነው ያ ሁሉ የኦኔክ ሰራዊት ከሚጠይቀው ጥያቄዎች ወይም ለሚታገልለት ዓላማ እኩል ጥያቄ እየጠየቁ አንድ የሆነ ዓላማ ያላቸው ለሀገር ባለቤትነት ለኦሮሞ ህዝብ መብት የነጻነት ሁሉ ጥያቄ ያለበት ነው ማለት ነው ስለዚህ ይሄ ጉዳይ ነው ሌላኛው የኦፒዲዮ ነው ኦፒዲዮ ተከናከረ የሚል ላይ ነው አሁን ያለሰው አሁን ህዝቦቹ እንደዛ ያ ኦፒዲዮ የሚለው ቃል ኦፒዲዮ ድርጅት ነው ድርጅት አቋም አለው ማለት ነው ድርጅት አቋም አለው ህዝባችን ዛሬ የሚለው የድርጅቱ አቋም ከወያኔ ጋር አብሮነትን ከወያኔ ጋር እኩልነትን ወይም ከወያኔ ጋር አንድ ድርጅቱ ነው በኢህአዴግ ውስጥ ሲኖር የነበረው 26 አመት ውስጥ ሙሉ ሲያካሂድ የነበረው የድርጅቱ አቋምና ፖሊሲ ደግፎ አይደለም ህዝቡ የሚለው ዛሬ ህዝቡ የሚለው ኦፒዲዮ ለውጥ አመጣ የሚለው በኦፒዲዮ ውስጥ ያሉ ኦሮሞዎች አንዳንድ የኦሮሞዎች በራሳቸው ውስጥ ከ26 አመት ካለው የነጻነት ትግል ህዝቡ በደረሰበት ደረጃ ላይ መድረሱ ካዩ በኋላ እነሱ የሚያካሂዱት የሚጠየቁት ጥያቄ የሚያካሂዱት ትግል ከወያኔ ጋር እዛ በመፋለም ያ ሁሉ ህዝባችን ያስደሰተበት ነገር አለ ከ26 አመት በኋላ ይሄንን ቃል ወይም ደግሞ ይሄንን ለኦሮሞ ህዝብ እምነት በመኖራቸው ህዝቡ ያስደሰተበት አለ ማለት ነው እንዲያውም በወያኔ ፊት ቁጥሎ ለኦሮሞ ህዝብ ነጻነት ይገባል ብሎ መጠየቃቸው አንድ ስቴፕ ነው ግለሰቦቹ እንደ ግለሰብ ያካሂዱ እንጂ ህዝባችን እኔ ኦፒዲዮ ነኝ የኦፒዲዮን አቋም ደግፋለሁ የድርጅቱን አቋም ደግፋለሁ ያለ ህዝብ አላየው ማለት ነው እስከዛ ድረስ በውጭም ሆነ በውስጥ ሀገር ግን ኦፒዲዮ ውስጥ ሆኖ የኦሮሞ ጥያቄ የይገባዋል ጥያቄ አንድ ጥያቄ ትክክል ነው ብሎ ስምሉ ወይም ሲናገሩ ቃል ኪዳን ሲገቡ በተግባርም ባይሆን የቃል እንትኖችን ሲገልጹ አንድ ስቴፕ ነው ይሄ ኦፒዲዮስ በ26 አመት ያየን ለውጥ ነው እውነት በአሁኑ ሰዓት ይቅርታ ይደረግልኝ ኦፒዲዮ አሁን በውጪ አክቲቪስቶችም የሚገልጹት ምንመለከተው በተለያየ ሰልፍ ላይ የኦፒዲዮ አመራሮች እየተጠራሉ ኦፒዲዮ ታድሷል በጠንካራ ኃይል አደራጅቷል የኦሮሞ ህዝብ ከገባበት ውርደትና ችግር ኦፒዲዮ ነፃ ያወጣዋል ስለዚህ በውጭ ያላችሁ አክቲቪስቶች ወይም አርቲስቶች ወደ ሀገር ቤት እንዲገቡ ጥሪ እየተደረገ ይገኛል በአሁኑ ወቅት ስንመለከት ኦሮሚያም በመከላከያ ሰራዊት ስር እየወደቀች ይገኛል የኦሮሞ ልጆች እየተገደሉ እየተፈናቀሉ ይገኛል የኦፒዲዮ ጥንካሬ ምኑ ጋር ነው አንደኛ ዜጎቹን ማስጣል አልቻለም እስር ቤት እየታሰሩ ያሉት በርካታ የኦሮሞ ልጆች አሉ ይሄን ነገር ያሳይ ሁለቱ ነገር የተምታታ አይሆንም እውነት ኦፒዲዮ ጠንካራ ነው ብለው ኦነግ ያምናል ያለው በኦፒዲዮስ የቃል ለውጥና የተግባር ለውጥ ልዩ ነው ተግባራዊ ለውጥ ማምጣት ሌላኛው ነገር ነው የቃል ለውጥ ደግሞ ሌላኛ ነገር የፖለቲካ ኦፒዲዮስ ተግባራዊ ለውጦችን ዛሬ አይተናል ለኦሮሞ ህዝብ ጥያቄ የሚጠይቀውን ተግባራዊ ለውጦች ብዙም አይታዩ
አድራጎቶች ማለት የኦሮሞ ህዝብ በደህንነት ነው ያለው አዎ በደህንነት ነው ያለው ተማሪው ትምህርቱን ከጨረሰ ስራ ያገኘ ቀን ስራ ይሰራል ሰው ከቦታ ይፈናቀላል ከመሬቱ ይፈናቀላል ከቀዩ ካደገበት ይፈናቀላል አዎ ሰው ይገደላል አዎ ሰው ይታሰራል አዎ ኢቭን ፖለቲካል ፓርቲዎቹ የነጻነት ታጋዮቹ በሰላማዊ መንገድ እየታገሉ ይታሰራል አዎ ሰው ተፈቷል የለም ሰው ወደ ቀዩ ተመልሶ ሪሰትል ሆኗል የለም ሰው አልተገደለም ነው ሰው አልታሰረም ነው ይሄ ድርጊቶች ህዝቡ በልቶ ያድራል ነው ህዝቡ እንደፈለገ መንቀሳቀስ ነጻነት አለው መናገር አለው ነው ይሄ የድርጊት ለውጥ ነው ኢንቨስተሮች ማን ናቸው የኦሮሞን ከመሬት ስር ያለውን ሀብት ወርቅ ማዕድን ኢንዱስትሪ እርሻ ኤክስፖርት ኢምፖርት ማን እጅ ነው ያለው በወያኔዎች ኢንቨስተሮች እና በውጭ ኢንቨስተሮች እጅ በኦሮሞ እጅ አይደለም ኦሮሞ ሜቢ ፎቅ ሊሰራ ይችላል አንድ ለሰው ግን ትላልቅ ንብረቶች እስከዛሬ በእነሱ ነው የተቆጣጠረው ኩባንያዎች በማን ነው በእነሱ እጅ ነው ተቆጣጠረው አንድም አልቆመም ለኦሮሚያ መንግስት የሆነ ነገር የለም ማለት ነው ይሄ ተግባራዊ ለውጥ የምንለው እነኚህ ነገር በኦሮሞ ህዝብ እጅ ገብተው የኦሮሞ ህዝብ ስራ አግኝቶ ድህነት ጠፍቶ ረሃብ ጠፍቶ እስራት ጠፍቶ ግርፋት ጠፍቶ ለውጦች ከተገኙ አሁን ኦፒዲዎች ያንን ሁሉ ከወያኔዎች አፈናቅለው ይዘው ለውጥ አብጥቷል አንድ የቃል ኪዳን ለውጥ ግን ሌላ የቃል ኪዳን ለውጥ አለ አዎ የኦሮሞ ህዝብ አይበዘበዝም አይዘረፍም እንደዚህ ማለት አለ ግን ዛሬ እንደዚህ ብትል ነገ ያው ህዝቡ እየተራበ ነው ረሃብ ድህነት ደግሞ ጊዜና ቀጠሮ አይወስድም ለአንድ ሳምንት ለአንድ ወር ቆየኛ ተለም ረሃብ ከሰኔ ከያዘ አንድ በረንዳ ላይ ወድቀ ነው ማጣድረው ዛሬ ማለት ለዚህ መብት ያላገኘ ህዝብ በልቶ የሚያርስ የለውም ወጣቱ ስቲል በአገሩ ላይ ድንጋይ ፈልጦ ነው የሚኖረው አይ አይደለም ድንጋይ አልፈለጠም ወርቅ እየነገደ ነው የኦሮሞ ህዝብ ካል ይሄ ራስን ማጣለል ነው ትግራዮቹ ግን ወርቅ እየነገዱ ነው ትግራዮቹ እነበረድ እየነገዱ ነው ትግራዮቹ ኢንዱስትሪ ያካሄዱ ነው ይሄ ነው ለውጥ የሚባል የቃል ለውጥም እንደኖረ እንዳለ ሆኖ የተግባር ለውጦችን መኖር አለበት ነው ያንን ደግሞ ምስጢሩን ያላወቀው ሰው ሜቢ አዎ ሁሉም ነገር ተመቻችቷል ሊል ይችላል ማለት ነው እና ካለን ሁሉም ነገር በአንድ ለሊት በአንድ ጀንበር እንደማይሻሻል እናውቃለን ግን ከአንድ ስቴፕ መነሳት አለበት አዎ ዛሬ የቃል ኪዳን ለውጥ አለ ነገ ደግሞ የተግባር ለውጥ በየቀኑ ኢንዱስትሪዎች በኦሮሞ እጅ እንዲገቡ ኩባንያዎች በኦሮሞ እጅ እንዲገቡ ኢንቨስተሮች በኦሮሞ እጅ እንዲገቡ ማዕድናችን ለኛ እንዲሆን የእርሻ መሬታችን ለኛ እንዲሆን ኢንዱስትሪው ኤክስፖርቱ ቡናው ሁሉ ለኦሮሞ እንዲሆን የማድረግ ይሄ በተግባር ሲታይ አዎ ለውጦች አሉ ብዙ ነገር ተቆጣጥቶ ያለ መስፍን ኢንጂነሪንግ እና የተለያዩ የቲፒኤልኤፍ ኩባንያዎች ናቸው ማለት አንድም አልቆመም ዛሬም ዘረፋ እየተካሄደ ነው የሚሉት ስለዚህ ዘረፋ እየተካሄደ ስለዚህ የቃል ለውጦች በጣም ጥሩ ነው አንድ ሴት ነው ያውም እንደዚህ ነቅተው በነቁበት ሁኔታ ለኦሮሞ ህዝብ ይገባኛል ይሄ ጥያቄ ይገባዋል ለህዝባችን ይሄ ጥያቄ ይገባዋል ማለት አንደኛው ስቴፕ ነው ብዙ ጥያቄ የሚጠብቀው ግን ማስፈታትም ያለበት ጉዳይ ነው የታሰሩትን ይሄንን ጥያቄ የታሰሩትን ማስፈታት ከእስር መልቀቅ
በህዝቡ ተጠላጥለው እንደገና ጥያቄዎቻቸውን እንዲቀጥሉበት ማድረግ ደግሞ የተግባር ስራ ነው ማለት ነው። ጓዶቻችን ነበከለ እነመረራ በሰላማዊ መንገድ እንታገላለን ያሉ የት እንዳለ እናውቃለን። እነዚህ ጓዶችና ሌሎችም የፖለቲካ እስረኞች ተፈተው ህዝቡን ተቀላቅለው ያንን ጥያቄ መመለስ አለባቸው። ሲጠይቁ ተግባራዊ ድርጊቶች እየተካሄዱ ነው በኦሮሚያ ውስጥ ማለት እንችላለን ማለት ነው። መልካም የአንድነት ኃይሎች የሽግግር መንግስት ረቂቅ አቅርበዋል። የኦሮሞ ነጻነት ግንባር ዳግመኛም የቤት ተመልካች ይሆን? ከአድማጮች እየተከታተላችሁ ያላችሁት ከሰይፈ ነበልባል ራዲዮ የሚተላለፍላችሁን ፕሮግራም ነው። የኦሮሞ ነጻነት ግንባር የሥራ አስፈጻሚ ኮሚቴና የፖለቲካ የድርጅት ጉዳይ ኃላፊ ከአቶ ጋሹ ለሜሳ ጋር የማደርገው ውይይት እንድትከታተሉ ጋብዛለሁ። በዚህ ዜማ እረፍት እናድርግና ዳግመኛ እንመለሳለን። መልካም ቆይታ።
والكنم بلدني الواقع أركاد سبك يا وقت يكتبوا في كبسون والكنم بلدني الواقع أركاد بيرك يا وقت يكتبوا في كبسون ተወዳጁን ድምጻዊ ከድር መርቱን ስለዜማው ከልብ እናመሰግናለን። እንግዲህ አቶ ጋሹ በዜማው ዘና እንዳሉ ተስፋ አደርጋለሁኝ። ወደ ቀሪው ጥያቄ እስኪ ላምራ። እንደሚታወቀው አቶ ጋሹ የአንድነት ኃይሎች በአውሮፓ ፓርላማ ላይ ቀርበው ውይይት አድርገዋል። የአውሮፓ ፓርላማም በአሁኑ ሰዓት በኢትዮጵያ ውስጥ የሚካሄደው ዘርነክ ፖለቲካ ወይም እየተካሄደ ያለውን የዘር ማጥፋት እንዳሳሰበው መግለጫ ወጥቷል። የአንድነት ኃይሎች የሽግግር መንግስት ለማቋቋም የተለያየ ረቂቆችን አቅርበዋል። በዚህ የሽግግር መንግስት ላይ የኦሮሞ ነጻነት ግንባር የቤት ተመልካች እንደሆነ ይገለጻል። ምናልባት ጥያቄው ቀርቦላችሁ እናንተ ገፍታችሁ ይሆን? ከገፋችሁ የገፋችሁበት ምክንያት ምንድነው? የኦሮሞ ነጻነት ግንባር ለምንድነው እዚህ ረቂቅ ላይ ያልተሳተፈው እዚህ የሽግግር መንግስት ላይ? አሁን አንደኛው የኦሮሞ ነጻነት ግንባር በዚህ ላይ አልተሳተፈም። ሁለተኛው ደግሞ ረቂቃቸውን አይተናል እንቀበላለን፣ ግን በራሳችን አቋም ለኢትዮጵያ አሁን ከገባችበት የፖለቲካ ቀውስ የፖለቲካ ክራይስ መፍትሄ የሚሆነው ነገሮችን መፍትሄ የሚሆነው አካሄዶችን በራሳችን በውይይት ላይ ያለን ረቂቆችን እያወጣን ነው ያለን። ግማሽ ረቂቆቹ አልቋል፣ የተዘጋጁም አሉ። ያን ሁሉ ሪቫይዝ አድርገን ለወደፊቱ በእንደራሳችን አቋም የኦሮሞ ነጻነት ግንባር ለዓለም መንግስታትም ሆነ ለአፍሪካ መንግስታት እንደዚሁም ለኦሮሞ ህዝብና ለኢትዮጵያ ህዝብ ረቂቁን የምናቀርብ ይሆናል ማለት ነው። ይሄ በቀጣይ ጊዜያቶች የሚመጣ ነገር ነው። ነገሮቹ አሁን በአውሮፓ ፓርላማ ላይ ያቀረቡት ረቂቅ ብቻ የሚያልቅና ወይም ደግሞ በዛ ላይ የሚያከትም አይደለም። ኢትዮጵያ የገባችበት የፖለቲካ ቀውስ ስንት ድርጅቶች ናቸው? አቶ ጋሹ ለአድማጭ ግልጽ እንዲሆን አይተነዋል፣ እኛም ያረቀቀን ነው ብላችኋል። ምናልባት ከአንድነት ኃይሎች ጋር በጋራ እየሰራችሁ ትገኛላችሁ ማለት ነው? ማለት ከአሁን አውሮፓ ከቀረቡት ማለት አውሮፓ ላይ ቀረቡት የግንቦት ሰባት እና ኦዲኤፍ እኛ በጋራ አሁን ያለንበት ከኦጋዴን ነጻነት ግንባር፣ ከሲዳማ ነጻነት ግንባር፣ ከጋምቤላ፣ ከቤኒሻንጉል እና ከተለያዩ ብሔሮች የነጻነት ግንባርና ተፋላሚ ድርጅቶች ጋር በአንድነት የመሰረት ነው የጋራ ድርጅት አለ ማለት ነው። ያም ደግሞ PAFD የሚባል ድርጅት አለ። በዛም አሁን ውይይት ላይ ነው ያለን። ከነሱም ጋር ውይይት ነው ያለን። መግለጫዎችን እያወጣን ነው። ለኢትዮጵያ በጃትን መፍትሄ ለወደፊት ለኢትዮጵያ ህዝቦች ጋራ ፖለቲካ የሚበጀው ዶክመንቶች እያዘጋጀን ነው ማለት ነው። አሁንም ግልጽ እንዲያደርጉልኝ የምፈልገው አቶ ጋሹ ከይቅርታ ጋር አሁንም እናንተ እርሶ ያሉኝ ያሉት ከነዚህ ከጠቀሷቸው ድርጅቶች ጋር የኔ ጥያቄ የአንድነት ኃይሎች በግንቦት ሰባት ወይም የአርበኛ ግንባር ስር ካሉት እነ ኦዲኤፍ የተለያዩ ድርጅቶች እነ ዶክተር ዲማ ዶክተር ብርሃኑ ነጋ የተቀሩትም ሌሎች ስማቸውን በግልጽ ስላላልኩኝ ነው እነሱ ያቀረቡትና የሽግግር መንግስት ለመመስረት እየተዘጋጁ ያሉ አካላት ከነሱ ጋር ግንኙነት አላችሁ? በምን መልኩ ነው የተስማማችሁበትን ነጥብ ለአድማጭ ይገልጹልኛል? ከተስማማችሁ የተስማማንበት ነገር የለም። አልተወያየንበትም። ስለዚህ ልዩነት አላችሁ ማለት ነው።
ልዩነቱን እኛ ከምናወጣው ለወደፊቱ አቋማችን በግልጽ ማየት ይታያል ማለት ነው። በወደፊቱ እናወጣው አቋማችን ይታያል ትችላላችሁ ማለት ነው። ስለዚህ ምንም አይነት ድርድር የለም። ስለዚህ ኦነግ ወደ ጎን ተገፍቷል ማለት አይቻልም። I don't think ማንን ገፋ የሚለው እነኚህ የፖለቲካ ኃይሎች በጣም ወሳኝና በጣም ለኢትዮጵያ ሕዝብ ኪና ወሳኝ ሆነው ገፊዎች እንደሆኑ ማቅረብም የሚገባ ነገር አይደለም። ከነሱም ጎን እነሱ የፖለቲካ ድርጅቶች ናቸው። አዎ ይታገላሉ፣ ትግል ላይ ነው ያሉት። የኦሮሞ ነጻነት ግንባር ሌሎች በፖለቲካ ድርጅቶች ደግሞ በጎኑም አቋም ያላቸው የሚታገሉ አሉ። ማንን ገፋ ማን ከማን ጋር እንደሆነ አሁን ለፍርድ የሚናገርበት ወይ ለውሳኔ የሚናገርበት የለም ነበር። እነሱ ገፉ እናንተ ተገፋችሁ የሚባልበት መድረክ ላይ አይደለም ማለት ነው ያለን። ገፊና ተገፊ የለም በዚህ ውስጥ። ግን እነሱ አቋማቸውን ገልጸዋል። እኛም ደግሞ በበኩላችን የምንገልጽበት የፖለቲካ አጀንዳ ማስተያየቶችን ለወደፊቱ እናመጣለን ነው። መልካም እንደው በአንድነቱ ኃይል ዘንድ የኦሮሞ ነጻነት ግንባር የሚታየው ሀገር በታኝ ገንጣይ እንደሆነ ለሀገር ለኢትዮጵያ ስጋት እንደሆነ አንድነትን የማይፈልግ የአንድነት ጸር እንደሆነ ነው የኦሮሞ ነጻነት ግንባር በተለያየ ብሔረሰብ ዘንድ የሚሳለውና ምን ያህል እናንተ ለተቀራው ህዝብ እንደ ሀገር ህዝብን አንድ አድርጎ የማስተዳደር ብቃት አላችሁ? ለኢትዮጵያ ህዝብስ የምትሰጡት የምትገልጹለት የምታስቀምጡለት እንደው ነገር አለ? ኦነግ የመገንጠል አቋም አለው። ኢትዮጵያን የማስተዳደር ኃይልስ አቅምስ አላችሁ? እናንተ ህዝቦችን ሳትገነጥሉ ሳትነጣጥሉ በጋራ በአንድ አይን እንደ እናት ሆናችሁ ማስተዳደር ትችላላችሁ? ብቃት አላችሁ? መታየት ያለበት 26 ዓመት ሁሉ የምን ጥያቄ ስትመልስ ነው የከረመው። የኦሮሞ ህዝብ ያውቃል፣ የፖለቲካ ድርጅቶች ያውቃል። ኦነግ ሲባል የኦሮሞ ህዝብ ነው። የኦሮሞ ህዝብ የነጻነት ፈላጊዎች ናቸው ማለት ነው። የግድ የኦነግ አባላቶች ወይም የኦነግ አመራሮች ብቻ ማለት አይደለም። ከውጭ ለነጻነት የሚታገሉ የኦነግን ዓላማ ያዙ ለኦሮሞ ህዝብ ይገባኛል የሚሉ መብት ይገባዋል፣ የሀገር ባለቤትነት ይገባዋል፣ የሀብት ባለቤትነት ይገባዋል የሚሉ ብዙ የኦሮሞ እንቁ ወጣቶች፣ ሰዎች፣ ግለሰቦች፣ አክቲቪስቶች ብዙ ናቸው ያሉት። ይሄ ሁሉ የኦሮሞ ህዝብ ጥያቄ የመብት ጥያቄ ባለቤት ነው። ያ የአገር ማስተዳደር አቂም የለውም ብለን ሚዛን ላይ የምናስቀምጥበት ደረጃ ላይ ነው። ኦሮሞ ሆነ የኦነግ በሚገባ አገርን የማስተዳደርና የመቆጣጠር መብት ችሎታ እንዳለው ዛሬ አገር ውስጥ ያለው አመት የነጻነት አመት ወይም የነጻነት ጥያቄ ህዝባችን ከዳር እስከ ዳር የተነሳበት ለኛም ይቅርና ለሌሎችም መልስ ይሆናል ማለት ነው። እነዚህ የፖለቲካ ድርጅቶች አገርን ይገነጥላል፣ የሌሎችን ህዝብን ኦነግ እንደዚህ ይገፋል የሚሉ ለአምስት ዓመት ያዙት አቋም ዛሬ ህዝባችን የሚያካሂደው አመት ላይ ያዩ ይችላል። የኦሮሞ ህዝብ የሌላውን ብሔር በአገር ውስጥ እንዴት እንደሚያከብርና እንዴት እንደሚይዘው በተለያዩ ከተሞች ለአመታት ሲደረጉ አመጾች ላይ አንድም የአማራም ሆነ የትግራይም ሆነ የቤንሻንጉልም ሆነ የሌላውን የማንኛውም ብሔረሰብ ከአንድ ከተማ አላወጣም ነው። ንብረቱን አልነካም፣ አላሰረውም፣ አልገደለውም፣ ምንም ነገር አላለም። የኦነግም የፖለቲካ አቋም ያው የህዝቡ ከሚያደርጋቸው ሪፍሌክቶች የመነጨ ነው ማለት ነው። ኦነግ አገሩን ይገነጥላል፣ ኦነግ አገሩን በዛ ይላል የሚል ነገሮች ብዙ ጊዜ ይሄዳሉ ማለት ነው። እኛ የምንለው ነጻነት ወለቡም አብለን የምንቀራቸው የሀገር ባለቤትነት ነው። መብት የሚጠይቀውም የሚወስደው ህዝቡ ነው፣ የሚወስነው ህዝቡ ነው። የኦሮሞ ዛሬ ውጪ ያለነው የፖለቲካ ድርጅቶች የህዝቡን ፌት መወሰን አንችልም።
ሌሎች ለኢትዮጵያ ተቀናቃኝ የሆኑ ፖለቲካ ድርጅቶችም ሆኑ ኦሮሞም ይሁን ለህዝቡ ፊት ወሰናችን ግን መንገዶች እናሳይ ይሄ ይገባል ብለን መንገድ እናሳያለን ህዝቡ ነው የሚወስነው ያብሮ የመኖርነትንም የሀገር ባለቤትነትን ይሄ ነው የሀገር ባለቤትነትን ስንል ደግሞ የኦሮሞ ህዝብ ነፃነቱን ሀገሩን አገኘ ማለት ሌላውን ገፋ ማለት አይደለም ኦሮሚያ ውስጥ የሚኖሩ ሁሉም ነፃነታቸውን ያገኛሉ ማለት ነው የሀገር ባለቤትነት ያለው አማራም ሌላውም ብሔረሰብ ሁሉ ከኦሮሞ ህዝብ እኩል ነፃነቱን ያገኛል አንዱን ገፋ አይደለም ነፃነት አንዱን በድሎ አይደለም ያለፈውን ጭቆና ለሌላው ህዝብ ላይ ጭቆና ማምጣት ማለት አይደለም ሁሉም በነፃነት ሀገሪቷ ላይ ይኖራል ማለት ነው ለኦሮሞ ህዝብ ነፃነት ለሌላው መብት ማጣት ማለት አይደለም ስለዚህ ይሄንን የፖለቲካ ድርጅቶችን መገንዘብ አለባቸው ሀገሪቷ ላይ ያለው ሁኔታ እውነት ያለውን የፖለቲካ ሲቹዌሽን ትተው አንዱ በአንዱ ላይ ድርጅት ላይ በመደብ ዶለት የኦነግ የፖለቲካ አቋም ይሄንን የያዘ ነው ኦነግ እንደዚህ ነው ማለት 6 አመት ማለት ነው አልተራለ የወያኔ መንግስት ፓርላማ ውስጥ ፓርላማ ላይ ወስኖ ኦነግ የሽብርተኝነት ኦነግ እንደዚህ ነው ሲል 26 አመት ሲያቀራራ ነበር አልሰራለት ምንም ነገር አልሰራለት የኦሮሞ ህዝብ ዛሬ እዚያው ሲደርስ ከዳር እስከ ዳር የኦነግን አቋም ይዞ የኦነግን ባንዲራ ይዞ ህዝባችንን ጥያቄ ይዞ ነው የተነሳው ይሄ እውነት መሬት ላይ ያለው ፖለቲካ ነው ማለት ነው ይሄንን መደበቅ አትችልም ይሄንን ወደ ኋላ መያዝ አትችልም ይሄንን በፖለቲካ ሽወዳ እንኳን ማምጣት አትችልም ይሄ እውነት መሬት ላይ አለ የኦሮሞ ህዝብ ጥያቄ እውነት ነው መሬት ላይ አለ ከዚህ ጋር ሌሎች ከኦሮሞ ህዝብ ጥያቄ ጋር የማይሄድ የፖለቲካ አጀንዳ ይዞ የሚንቀሳቀሱ ማንኛውም ኢትዮጵያ ይሁን የማንም ይሁን ይሄንን ሁኔታ መካት ወይም ደግሞ እንደምንም መደበቅ የለባቸው ከዚህ ጋር የመደራደር መብት ግን አላቸው ይሄ ሁኔታ የኦሮሞ ህዝብ ደረጃ ላይ ነው አለ ከዚህ ጋር እንዴት የሀገሪቱን የፖለቲካ ሁኔታ ጎን ለጎን ማካሄድ ወይም ማታረቅ አለበት ማለት አለባቸው ልክ የኦሮሞና የአማራ ቅራኔ የኦሮሞና የሌሎች ቅራኔ እንዳለ አስመስሎ ወይም ደግሞ ቅራኔዎቹ የማይታረቁ አድርገው ማየት ተገቢ አይደለም ማለት ነው ዋነኛው የኦሮሞ ነፃነት ግንባር ዋነኛው ቅራኔ አሁን ያለው ኢትዮጵያ አሁን ያለው የኢህአዴግ መንግስት ጋር ከሚያካሂዳቸው አቋሞች የማይታረቅ ቅራኔ ነው ያለው ከነሱ የማይታረቅ ቅራኔ ደግሞ በትግል ነው የሚፈታው ስለዚህ እነሱ ህዝቡን እያሰብን ህዝቡን እየገረፍን ህዝቡን እንደፈለግን እያደረግን የኦሮሞን ንብረት እንደፈለግን እያደረግን ኦሮሞ ብንላችሁ ይበቃል ኦሮሚያ ብለን አገሩን ብንሰይም ይበቃል ስለዚህ እንደዚህ ኑሩ ነው የሚሉት ህዝባችን ደግሞ ያ አይደለም መብት አለን ሙሉ መብት ማግኘት አለብን ይላል ስለዚህ ቅራኔው የህዝቡ ጥያቄ ሲመለስ ብቻ ነው የሚታረቀው ማለት ነው መልካም ይሄን እንደው ሲያነሱ የሆነ ነገር እንደው ብልጫልና አለብኝና ያን ነገር ላነሳ ወደድኩኝ የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ኢትዮጵያዊነት ማለት ሱስ እንደሆነ ገልጸው እንደውም ከማኛ ጤፍ ጋር አድርገው በጋራ ተፈጭተን በጋራ የምንበላ ወይም መሬቱ ሲቆፈር አማራና ኦሮሞ ደም የፈሰሰበት አጥንታቸው የተከሰከሰበት እንደሆነ ገልጸዋል የኔ ጥያቄ ግን አሁን የኦሮሞ ነጻነት ግንባር የኢትዮጵያን አንድነት የማስጠበቅ ዓላማ አለው በአቶ ለማ መገርሳ ንግግር የኦሮሞ ነጻነት ግንባር ይስማማል ከፈለጉ መመለስ ይችላል ካልፈለጉም አለመመለስ ይችላሉ አቶ ጋሹ እንደ አቋም ለኛ ኢትዮጵያዊነት ሱስ አይደለም ይሄው
መልካም አመሰግናለሁ እንደው ወደ ቀሪው ጥያቄ ላምራ ቄሮ ብሊሱማ የኦሮሞ ነጻነት ግንባር እንዳቋቋመው ከዚህ በፊት እናንተም ገልጻችኋል የድርጅቱ ሊቀመንበር አቶ ዳውድ ኢብሳ ከሰይፈ ነበልባል ጋር ባደረጉት ውይይት ያለፉት አመጾች የኦሮሞ ነጻነት ግንባር እንደሚመራው ገልጸውልን ነበር በኦፒዶም የተቋቋመው ፎሌ የሚባለው ድርጅት በአሁኑ ወቅት ወጣቱን ቄሮ ተብሎ የሚንቀሳቀሰው እየዋጠው እንደሚገኝና በአሁኑ ወቅት እንደውም ቄሮ የሚባለው እየጠፋ እንደሚገኝ ተላላኪዎች እየሆኑ እንዳለ ይገለጻል በሌላ አንፃር የሚባለው የኦሮሞ ነጻነት ግንባር ቀኝ እጁ ተቆረጠ የሚሉ አካሎች አሉ እንደው ፎሌ የሚባለው እንዴት ይገመግሙታል አንደኛው ደረጃ ቄሮ ብሊሱማ የሚባል ድርጅት ነው የፖለቲካ ድርጅት የወጣቶች ክንፍ የፖለቲካ ኃይል ነው ይሄ በህጋዊ መንገድ ኢትዮጵያ ውስጥ መቋቋም ስላልቻሉ መብት መጠየቅ ስላልቻሉ አገር ቤት ያሉ ምሁራኖች የመንግስት ሰራተኞች ብዙ የተማሩ ሰዎች ፖለቲሻኖች ያቋቋሙት ነው ማለት ወጣቶቹ ተደራጅተው በህዝቡ ተደራጅተው ከዩኒቨርሲቲው ከመንግስት ሰራተኛው ከየክፍለ ሀገሮቹ ከአስተዳደር ክፍል ከግብርናው መስኩ ከሁሉም ቦታ የሚሰሩ የኦሮሞ ምሁራንና ወጣቶች ተደራጅተው የሀገር ባለቤትነት መብት ማጠየቅ አለብን ተብሎ በአፕሪል 2011 ላይ ነው ተቋቋመው ማለት ከዛ በኋላ ብዙ ስራዎችን ሲሰሩ ነበር የኢትዮጵያ መንግስትም መንግስት ዜናዊ ያለ በደብዳቤም በጽሁፍም በተለያዩ መልኮች ለአፍሪካ ድርጅት ለኢትዮጵያ መንግስት ለኤምባሲዎች በውስጥ ያሉ ብዙ ደብዳቤዎችን ሲጽፉ ብዙ የመብት ጥያቄዎችን ሲጠይቁ የነበረ የወጣቶች የፖለቲካ ክንፍ ነው ይህን በህጋዊ መንገድ ተመዝግቦ አገሪቱ ውስጥ እንዲንቀሳቀሱ ብዙ ጥረዋል ማለት ነው አልተቻለም ስለዚህ በቡ ተደራጅተው ህዝቡ ተነሳ በጣም ሳይንቲፊክ በሆነ መንገድ ነው ተደራጀ አቋማቸው ማየት ይችላልላችሁ ሁሉም ሰው ያውቃል አሁን የምትጠይቃቸው ጥያቄዎች በእነሱ አጀንዳ ላይ አለ ፖለቲካ አጀንዳ ላይ መጽሐፋቸው ላይ አለ የሚያወጣው ባላቸው አቋም ላይ እንትን መጽሐፎች ላይ አለ ማለት ነው በሚመሩበት ፖለቲካል መጽሐፍ ማለት ነው ስለዚህ ተደራጅተው ከጊዜ የተሻሻለ ፉል ያቀፈ ሰው ትላልቅ ሰዎችን ያቀፈ ከሀገር ቤት ከውጭ ሀገር በተነሱበት እየሰፋ እያደገ መጥቶ ዛሬ ይሄ ላይ ደርሷል ማለት ነው ይሄ ደግሞ መድረክ አበጅቶ ለኦሮሞ ህዝብ ለኦሮሞ ፖለቲካ ድርጅቶች ለኦሮሞ ምሁራን አክቲቪስቶች ሁሉ መብት መታገል መንገድ ከፍቷል ይሄ በጣም የሚያስደስት ነገር ነው ማለት ነው ለኢትዮጵያ ህዝብ መብት ከፍቷል ማለት መንገድ ከፍቷል በጣም ተሰውበት ታሰሩበት ሰው ተገደለበት ብዙ መስዋዕትነት የከፈለበት ነው ማለት ነው እንደዚህ ተደራጅተው በዚህ ላይ ፎሌ የሚባለው ከእሬቻ ወደዚህ ነው የመጣው ማለት ነው የዘንድሮ እሬቻ ወደዚህ ፎሌ በገዳ ስርዓት ውስጥ የሚመሰረትበት ወቅት አለ ማለት ፎሌ የሚበራበት ወይም ደግሞ የሚሰራበት ወቅት አለ በገዳ ስርዓቶች ገዳ ፖለቲሻኖቹ ያቃል የኦሮሞ ሂስቶሪያን ያቃሉ በደንብ ፎሌ ማለት ነው ፎሌ ሰርቭ የሚያደርጉት አባ ገዳ ነው አባ ገዳ ዙሪያ ነው ያለው እንጂ የፖለቲካ ስራ አይሰሩም ፎሌዎች በህዝቡ ውስጥ ገብቶ የፖለቲካ ስራ ቀን በቀን የፖለቲካ ስራ የሚሰራ አይደለም ማለት በገዳ ስራ ያ ዛሬ የፖለቲካ ስራ እንዲሰሩ ፎሌዎች ብዙም አልተደረገም
በረቻ ወቅት ሆነ አሁን ደግሞ ቀስ በቀስ እየቀዘቀዘ መጣ ማለት ነው ያ ማለት ፎሌ ቄሮን ወስዶ የፎሌ ነው ያን ሁሉ እንትን የሚመራው ማለት ያቅተኛል በጣም ያቅታል ፎሌዎች ሁለት ፎሌ አሉ በኦፒዲዮ ተደራጁ ፎሌዎች አሉ በህዝቡ ላይ ብዙም ጉዳት የሚያደርሱ ማለት አይደለም ፎሌ ብዙም ነገር አላደረሱ ከቄሮች ጋር ደግሞ ተቀላቅለው ብዙ ቦታ የሚሰሩበት አለ ማለት ህዝቡ ነፃነቱን ሲፋለም ብዙ እንትና አብሮ የቆሙበት ቦታ አለ ማለት ነው ስለዚህ እነዚህ ፎሌ የት ነው ሰርቭ የሚያደርገው ህዝቡን የት ነው ሰርቭ አባገዳዎችን የት ነው በምን ወቅት ነው ፎሌ ሰራው የሚል በገዳ ስርዓት በታሪካችን ስርዓት መመለስ ያለብን እኛ ነን ከስበደ ህዝቡን ያቃል አገር ቤት ያቃሉ ማለት ነው ፎሌዎችም በደንብ ገብተው የቄሮን ስራ እንትን አላሉ ግን ይደግፉታል ስለዚህ ፎሌ ቄሮን ዋጠ ቄሮ ፎሌን ዋጠ የሚለው አባባል ብዙም አላየውም ማለት ነው አገር ቤትም አላየም ውጭ ሀገርም ብዙም አላየንም እንደዚህ የሚል ሰው ሁሉም ጸጉር ነጣጥቆ እንደዚህ ናቸው የሚል ሰው አላየንም ዋነኛው ነገር ህዝባችንን ሰርቭ ማድረግ ቄሮም ሆነ ፎሌ ለህዝቡ የሚገባውን ስራ መስራት የሚገባውን ትግል ማካሄድ ከህዝቡ ጥያቄ በስተጀርባ ኑሮ ህዝቡ ማነሳሳቱ ማስተማር ነው ለመብቱ እንዲታገል ለሀገር ባለቤትነት እንዲታገል ለአልገዛም ለባርነት ጥያቄ የሚጠይቀው አብሮ የመሆን ድርጊቶችን እንዲያካሂዱ ነው እኛ ምንለው ፎሌም ሆነ ቄሮ እንደው አሁንም የኦሮሞ ነጻነት ግንባር ቄሮን እየመራው ነው ያለውት ይላል አገር ቤት እየተካሄደ ያለውን ህዝባዊ እንቅስቃሴ በማቀናጀትም ይሁን በተለያየ መንገድ የኦሮሞ ነጻነት ግንባር እጅ አለበት ማለት ይቻላል አቶ ጋሹ አዎ መልካም በድርጅታችሁ ውስጥ የኦሮሞ ነጻነት ግንባር ውስጥ አባሎቻችሁን ምን ያህል ታምናላችሁ በድርጅታችሁ ውስጥ የኦፒዶ አባሎች የኦነግ አባል ሆነው በርካቶች ገብተው የድርጅታችሁ ሚስጥር ወደ ውጪ እያወጡ እንደሚገኝ የተለያየ መረጃዎች እየደረሱን ይገኛሉ ምን ያህል ታምናላችሁ ድርጅታችሁ ውስጥ ያሉትን አባሎቻችሁን የኦሮሞ ነጻነት ግንባር አቋም እና በኦሮሞ ነጻነት ግንባር አባል የመሆን ክራይቴሪያዎችን ያሟላ ማንኛውም የኦሮሞ ህዝብ ለድርጅት አባል ይሆናል ማለት ነው ድርጅታችን ውስጥ እንደምታውቀው ዝም ብሎ አባል አትሆንም በትምህርት ተምረህ ነቅተህ ነው የምትደራጀው ብዙ ፕሮሰሶችና ሂደቶችን አሉ ከደጋፊነት ወደ አባልነት ለመምጣት ብዙ መንገዶች አሉት ማለት ነው ያንን ያሟላ ማንኛውም የኦሮሞ ልጅ የድርጅቱ አባል ነው ማለት ነው የድርጅቱ አባል ከሆነ ደግሞ በህቡ ለጠላት ይሰራል አይሰራም የሚለው ድርጅቱ ነው የሚያየው በውስጥ ማለት ነው ክርስቲያ ማን ለጠላት እንደሚሰራ ማን ለጠላት እንደማይሰራ እኛ ከምናደርገው ነገሮች ከሱ ከሚያደርገው ሲቹዌሽኖች ልታውቅ ትችላለህ ማለት ነው እስከዛሬ ድረስ በውጭ ሀገር ብዙ የገጠመን በዚህ አይነት ነገሮችን አላየንም ቄሮ ኦነግ ውስጥ የኦፒዲዮ አባላቶች ገብተው ለመንግስት ወይም የኢትዮጵያ ለወያኔ መረጃ አስተላልፋሉ የሚል ብዙ ነገር አላየንም ከውጭ ግን ሰዎች ይላሉ እኛ ግን እንደዛ ይሄ ከብዙዎች ፕሮፓጋንዳ ሰዎች መካከል አለመተማመን ለማስቀመጥ ሰዎች ሊሉ ይችላሉ ግን እኛ የምናውቀው ኦነግ ነው ከኦፒዲዮ ያለው ለኛ ኦፒዲዮች ኦነግ ውስጥ አሉ ከማለት ኦፒዲዮ ውስጥ ኦነጎች አሉ የሚል አባባል ነው የሚቀለው ወይም ማለት ነው የሚቀለው ማለት መልካም በኦነግ ማንፌስቶ ላይ እንደው ሳነበው የግለሰብን መብት የማክበር ነገር ይታይበታል ቢባል የማጋነን አይደለም
እንግዲህ የግለሰብ መብትን የሚያከብር ድርጅት ከድርጅታችሁ አፈንግጦ የሚወጡ የኦሮሞ ነጻነት ግንባር አባል የሆኑትን እንደ ግለሰብ ድርጅቱ የወጡትን ድርጅት አባሎቻችሁን የነበሩትን በመቅረብ በማነጋገር የተለያዩ ድርጅት የመሰረቱን አካላቶችን የኦሮሞ ድርጅት የሆኑትን በጋራ ቁጭ ብላችሁ ተነጋግራችሁ ችግራችሁን ፈታችሁ ወደ አንድነት መጣችሁ የኦሮሞ ህዝብን ችግር ማቅለል ለምን አልቻላችሁም? ከኦሮሞ ነጻነት ግንባር የወጡ በርካታ አባሎች አሉ። የግለሰብ መብት የምታከብሩ ከሆነ ምን ያዛችሁ? ለመነጋገር ለምንድን ነው ያልቻላችሁት? ምናልባት የስልጣን ሽኩቻ ይሆን? እነዚህ ሰዎች ከመጡ ስልጣን ይጋሩናል የሚል ፍራቻ ይኖራችሁ ይሆን? በጣም አመሰግናለሁ። ይሄንን ጥያቄ ብታስተካክለው ቆንጆ ነው። ማቅለል አልቻላችሁም ከማለት በተለይ ማቅለልም ይችላችኋል ብለህ ኢንተርቪውን ከዚህ በፊት ሰዎችን ስታደርግ አይቻለሁ። የቀለለበት ቦታም አለ፣ ያልቀለለበት ቦታም አለ ማለት ነው። የኦሮሞ ነጻነት ግንባር ከኦነግም ወጣው ይሁን ከኦነግ ሳይወጡም የፖለቲካ ድርጅቶችን የመሰረቱ ለኦሮሞ ህዝብ ነጻነት እንቆማለን እንታገላለን ከሚሉ የኦሮሞ ወንድሞቻችን ድርጅቶች ጋር ብዙ ጊዜ ንግግር እናደርጋለን፣ ብዙ ጊዜ እንደራደራለን። ተመልሶም ደግሞ ድርድሩ ከቦታው የማይደርስበት አንዳንድ ጊዜም ይታያል። እንደገና መልሰን የሚደራደርበት አለ። እንደገና ከቦታው የማይደርስበት ሁኔታ ይታያል። ብዙ ጊዜ አቶ ጋሹ ይቅርታ ይደረግልኝና ተደራደራችሁ ልትደራደሩ ነው የሚባል ነገር ነው። የምትደራደሩበት ምንድነው? ያላያችሁ ነገር ምንድነው? ይሄንን የኦሮሞ ህዝብ ማወቅ አለበት። ሁሉ ጊዜ ድፍን ያለ ነገር ነው። እንደራደራለን፣ አልተስማማንም፣ በዚሁ ይቀራል። ልዩ የተለያያችሁበት ዋናው ፖይንት ምንድነው? አንድ ያደረጋችሁስ ነገርስ ምንድነው? አቋም ምንድነው? አቋም ነው። ብዙ የኦሮሞ ነጻነት ግንባር ይዞት ከሚታገለው ፖለቲካ አጀንዳ ብዙ ጊዜ ያልወሰዱ ይወጣሉ፣ ሌላ ፖለቲካ አጀንዳ ይዘው ይነሳሉ ማለት ነው። ግማሹ የኦሮሞ ህዝብ ኢትዮጵያ በምትባለው ሀገር ስር መብቱን ካገኘ ይበቃል፣ ኦነግ የሚለው የጥያቄ ወቅቱን የያዘ አይደለም፣ ዘመናዊ አይደለም የሚባል ነገሮች ይሄዳሉ ማለት ነው። ለዚህ ለአቋም ይወጣሉ። ግን የኦሮሞን መብት እንታገላለን፣ እንዲሁም አልፈን ደግሞ ለኦሮሞ ታግለን ለኢትዮጵያ ህዝቦች እንታገላለን ይላሉ ማለት ነው። አቋሞች ብዙ የሚያወጡ አሉ። ሌሎች ደግሞ አቋሙ ከኛ ጋር በጣም ተመሳሳይ ሆነው ግን በአድሚኒስትሬቲቭ ሁኔታዎች በአስተዳደር ሁኔታዎች ያልተደሰቱ እና ከድርጅቱ ወጥተው ሌላ ድርጅት ሲያቋቁሙ እናያለን ማለት ነው። ይህ ሁሉ በዚህ ሞታ በዚህ ወረደ ለኦሮሞ ህዝብ መብት እንታገላለን ባዮች ናቸው። ብዙዎቻቸው እድሜያቸው ሙሉ ለኦሮሞ ህዝብ ሲታገሉ የነበሩ በጣም የደከሙም ናቸው ማለት ነው። ማቾቻቸው ደግሞ አዲስ በኦሮሞ ህዝብ ትግልና በኦሮሞ ካምፕ የመጡም ናቸው ማለት ነው። እነኚህ ሁሉ እኛ ብዙ ዲፍረንስ አለን ብለን በጣም ብለን ዲፍረንሳችንን ልዩነታችንን ብዙ የምናወድስበት እንትን መንገድ የለንም ማለት ያ ሁሉ ከኛ አካባቢ ያለው ቅራኔዎችና ተቃውሞች በጣም የሚታረቁ ናቸው። ጊዜም የማይወስድ የሚታረቁ እንትን ነው ያለን። ብዙ ከፍተኛ ቅራኔና ከፍተኛ የጠላትነት እንትን የለንም ማለት ነው። በኦሮሞ ህዝብ ጥያቄ ላይ በኦሮሞ ህዝብ ላይ የሚደርሰው ሰቆቃ በኦሮሞ ህዝብ ላይ የሚደርሰው ዘረፋ እኩል ነው የምንፋለም፣ እኩል ነው የምንታገለው። ስለዚህ ትግላችን ያደገ ሲሄድ ትግላችን ህዝባችን ወደ አንድነት ሲሄድ ጊዜውን ጠብቆ ወደ አንድ መድረክ የምንመጣበትና ወደ አንድ ትልቅ ድርጅት እንደምንጨፈልቅ እኔ የምናየው ነገር ነው ማለት ነው ለወደፊቱ በሂደት ማለት ነው። ካልሆነም ደግሞ ተቻችለን በአብሮነት በወንድማማችነት እንዴት የህዝባችንን መብት መጠየቅ አለብን ከሌሎች ጠላቶች
እንዴት ነፃነታችንን መመለስ አለብን የምንለው አብረን እንታገላለን ማለት ነው ጎን ከጎን ምክንያቱም የመበታተኑ ዋነኛው ግን ይዞን ያለው ከዋናው ጠላታችን ጋር ነው ትግላው በእነሱም በኩል በእኛም በኩል ከዋናው ጠላታችን ነው እንጂ በእኛ መካከል ያለው ዲፈረንስ አይደለም ዋናው ያለው ምክንያቱም ብዙ ጊዜ የኦሮሞ ልጆች ከሀገር ቤትም ከውጭም የሚነሳው ነገር ስላለ ነው ምክንያቱም በጋራ መታገል ካልቻላችሁ የኃይል የመበታተን ነገር ነው ወይ አንዱ ሁኑ ወይ ተሰባበሩ ወይ ጥፉ የሚል ነገር የኦሮሞ ህዝብ ያነሳ ስላለ ነው ይሄን ጥያቄ የማነሳው እንደው የመጨረሻ ጥያቄ በዚህ ላይ ኦሮሞ ህዝብ ይሄን ጥያቄ አላነሳም እንጃ ከየት እንዳገኘን እንጂ ኦሮሞ ህዝብ ወይ ጥፉ ምክንያቱም የኦሮሞ ህዝብ አንድነትን ነው የሚፈልገው የተበታተነ ኃይልን ወደ ጋራ ማምጣት የግድ ይላችኋል በጋራ ሆናችሁ አንድ ቤት የሚሰራ ሰው መቼም ማገር አይማዘዝም የጋራ ቤት አላችሁ የጋራ ጠላት አላችሁ የጋራ የሆነ ነገር ታግላችሁ ለህዝባችሁ የምትታገሉ ከሆነ ዝም ብሎ መኖሩ ዋጋ ያለው አይሆንም ሚዛንም አይደፋም ግን አብራችሁ ታግላችሁ አብራችሁ ቆማችሁ የምትታገሉ ከሆነ የኦሮሞ ህዝብ በጎናችሁ እንደሚቆም ነው እየገለጸ እያየንም ያለ ነው አቶ ጋሹ እንደው በዚህ ላይ እሺ ይቀጥሉ በጋራ ታግለን ነው በትግል ላይ ነው ያለ ነው ይሄ የወንድማማችነት ትግል የለኦሮሞ ነጻነት ትግል ሁላችን በየፊናችን የምንታገል ነው ወደ ጋራ መምጣት ደግሞ ኦሮሞ ህዝብም እየገፋ ነው ጥያቄው ነው ኦሮሞ ግን ታግሎ ምንም አላመጡም ድርጅቶች የሚለው አስተሳሰብ እንደ ኦሮሞም እንደዚህ ያለ የሚል አስተሳሰብ ተቀባይነት የሌለው ይህ አገር ቤት የሚታየው ትግል በትግል ነው የመጣው ዝም ብሎ አልመጣም ከሰማይ አልወረደ ምንም አላለም ምንም ነገር አይደለም ወቅቱን ጠብቆ ድርጅቶች በየፊናው ወጣቶች በየፊናው አክቲቪስቶች በየፊናው ሚዲያዎች በየፊና ካደረጉት ትግል ይሄ ትግል ላይ ነው ምንም ነገር ቦታ የላቸው ማለት አንችልም ማለት ነው ፖለቲካ ድርጅት የኦሮሞ ፖለቲካ ድርጅቶች ግን ወደ አንድ መድረክ ማምጣት ደግሞ ተገቢ ነው ወደ አንድነት ማምጣት ተገቢ ነው ለማለት ነው ክርስቲያን መልካም ያው አንድነት ጥሩ ነው ምክንያቱም የአንድ አባት የአንድ እናት ልጆች ተከፋፍለው መታየቱም አስቀያሚ ነው የሚሆነው ከሚል ነው ብዙዎች የሚያነሱት የመጨረሻ ጥያቄ ላደርግ የምፈልገው አቶ ጋሹ በተለይ በውጪ ተወክላችሁ የተቀመጣችሁ የኦሮሞ ነጻነት ግንባር አመራሮች ብዙ ጊዜ ከኦሮሞ ህዝብ ጋር አሁን እንደውም ትንሽ ይሻላል በቀር እንደው የተወሰነችን 2 ወር 3 ወሮች የተለያየ ስብሰባ ስታደርጉ እናያለን የኦሮሞ ነጻነት ግንባር ብዙ ጊዜ የሚተቸው ምትሰራችሁ መሬት እየሰራችሁ ወጣችሁ ፖለቲካችሁን መሸጥ አልቻላችሁም የሚባል ነገር አለ እናንተ በውጭ ያላችሁ ፖለቲከኞች ለከህዝብ ጋር የበለጠ ቀርባችሁ ማሳመን ያላችሁበትን የደረሳችሁበትን ለህዝባችሁ እዚህ ደርሰናል ይሄን አድርገናል ብላችሁ መግለጽ ለምንድነው የሚያቅታችሁ ምንድነው የሚያስቸግራችሁ ብዙ ጊዜ የሚገለጸው ነገር ምንድነው የተለያየ ሶሻል ሚዲያ ላይ ስናይ ስለሌሉ ሸኔ ስለጠፋ ምንም ነገር በእጃቸው የለም ስለሚባል አሁን ደግሞ ሰው እየገለጹልኝ ያሉት በኦሮሚያ ውስጥ እየተካሄደ ያለው እንቅስቃሴ በኦሮሞ ነጻነት ግንባርና በቄሮ እየተሰራ ያለ እንደሆነ ነው እየገለጻችሁልኝ ይሄን ቀርባችሁ ህዝባችሁን ለህዝባችሁ ገልጻችሁ ህዝባችሁን ወደ አንድ ማምጣት ለምን አልቻላችሁም ዋነኛው ነገር ህዝባችን የሚተቸን የሰሩትን ወይም ያፈሩትን የፖለቲካ ሂደት የፖለቲካ ክስተቶችና ስራዎችን መሸጥ አልቻሉም ወደ ህዝቡ ወጥተው በፕሮፓጋንዳም በማከሙ መሸጥ አልቻሉም ማለት ትክክል እውነት ነው ይሄን ምልክት ነገር አይደለም እና አለን እኛ በተለይ በስራ ላይ ነው ፎከስ ያደረግነው ያተኮር ነው መሬት ላይ በሚሰራው ተግባራዊ ስራዎች ተግባራዊ ትግሎች በእጅ የሚታየው በአይን የሚታየው መሬት ላይ ወርዶ የሚንቀሳቀሰው እውነተኛ ተግባራዊ ስራ ላይ ነው ያተኮር ተግባራዊ ስራ ላይ ስላተኮር በፕሮፓጋንዳው መስኩ ብዙም አልተሰማራም የኦሮሞን ህዝብ ለማስተማር የኦሮሞን ህዝብ በማንቃት በማደራጀት ከኦነግም ሌላ ብዙ ነገር አፍርተናል ሆነ ያፈራዋል
ወጣቶች እናንተም ነው ሚዲያ ተመሳሳይ አክቲቪስቶች አሉ የኦሮሞ የኦነግ አባላቶች የሆኑ ብዙዎች አሉ የቀድሞ አባል የአሁኑ አባል የሚዲያው በየመስኩ በየህዝቡ በየኮሚኒቲው በየሁሉ ህዝቡን የማንቃት ደረጃ ላይ ህዝቡን በማደራጀት ብዙ ነገር አለ ማለት ይሄ በጣም የሚያስከትል በየግማሹ የኦነግን ስራ በአንድ በኩል አቃለሉለት ማለት ነው እነሱ ባደረጉት ኖሮ ኦነግ ህዝቡን የማደራጀት ህዝቡን በየጊዜው በመቀስቀስ ምን በማለት ብዙ ነገሮች ይተካሉ ህዝባችን ለዚህ እንዲደርስ ነው ትግሉ ይሄደው ከጥንት ጀምሮ ትግሉ ይሄደው ህዝባችን በዚህ ሁኔታ እንዲደርስ እርስ በራሱ መደረጃት እርስ በራሱ በማንቃት ለክተው ሌላውን በማንቃት ይሄ የኦሮሞ ህዝብ ስልጣኔና የፖለቲካ ሂደት ነው ይሄን ኦነግ የለበትም ያመለበትም ማለት ነው በዚህ ፖለቲካ ሂደት ታችን በዚህ ላይ ደርሷል ቅድም በጠየቀኝ ጥያቄ ኦሮሞ ህዝብ አገሩን ማስተዳደር ይችላል አይችልም በምን ብለ መጀመሪያ ላይ ጠየቀኝ ይሄንን ታለ ማለት ነው ህዝባችን ባይነቃ ኖሮ እርስ በራሱ ባይደራጅ ኖሮ እርስ በራሱ የፖለቲካ ይሁን የማህበራዊ የኢኮኖሚ ንቃት ባይሰጣት ኖሮ ብዙ ነገሮችን ወስደን ነበር ማለት ነው አሁን እኛ ተግባራዊ ድርጊቶችን መስራት መሬት ላይ በይበልጥ ከሀገር ውስጥ በተግባር የሚታዩ ነገሮችን መስራት ማደራጀት በሴል ማደራጀት ለወደፊቱ ምን ማድረግ እንዳለብን ፕላን ማውጣት አሁን ካለው አገር ቤት እንቅስቃሴ ውስጥ ምን ማድረግ እንዳለብን ወዴት እንደምንሄድ የወያኔ መንግስት ካበቃለት ፖስት ወያኔ ደግሞ ምን ማድረግ እንዳለብን ይሄን ሁሉ ይሰራ አሁን ሀገራችን ላይ እንዳለ አይተን ነገ ደግሞ አገሪቱ ምን መሆን እንዳለባት ፖስት ወያኔ ከወደቀ በኋላ በኢኮኖሚው ዘርፍ በግብርናው ዘርፍ በኢንዱስትሪው ዘርፍ በኤርላይን በትራንስፖርቴሽን በፖለቲካው በዲፕሎማሲ በፎሬን ሪሌሽን ላይ ምን ማድረግ አለበት የኦሮሞ ህዝብ የኦሮሞ መንግስት የሚለውን ነገሮች ሁሉ ለመስራት ከስር የኦሮሞ ነጻነት ግንባር ብዙ ነገሮች ያረጋግጥ ነው ማለት ነው ስለዚህ እውነት ነው በራሳችን በኩል የምንሰራው ነገሮች ብዙዎቹ በሚዲያ የሚነገሩ ነገሮች ስላልሆኑ ወጥተን ብዙ ጊዜ በፕሮፓጋንዳ ከመናገር እንትን አላጋጠመን እውነቱን ነው የሚለው ህዝባችን ለወደፊት ግን ባገኘን አጋጣሚ በየቦታው እናረጋለን ማለት ነው ግን ህዝባችን የሚያደርገው በውጭ ሀገር የሚያደርጉት እናንተም በሚዲያ የምታደርጉት የለህዝባችን ወገንተኝነት ለናጻነታችን ወገንተኝነት መብት ለህዝባችን መብት የሀገር ባለቤትነት ታደርገው ነገሮች ደግሞ በከፍተኛ ደረጃ እንደሰጥበታለን እና ደንቃቸዋለን ማለት ነው መልካም እንደው እርሶ ቀራ ብትጠየቀው ነው ይሄን መልሳለሁ የሚሉት ነገር ካለ ቢያነሱት ጥሩ ነው እንደው በመጨረሻ እኔም ለኦሮሞ ህዝብ ኦነግ እንደርስልሃለን መተንልሃል ብላችሁ አንደበታችሁ ሞልታችሁ ትገልጻላችሁ እኔ ጨርሻለሁ አዎ እንገልጻለን ለኦሮሞ ህዝብ ምን እንመጣለን ሄደንለታል ኦሮሞ ህዝብ ውስጥ ነው ያለነው የኦሮሞ ህዝብ ማለት ኦነግ ነው ቤት እንደምታየው ነው የኦሮሞ ህዝብ ማለት ኦነግ ነው ሁሉም ይላል ደርሰናል ኦነግ ያለም ሁላችንም ደርሰናል ማለት ነው የኦሮሞ ህዝብ ለአመታት ሲታገል የነበረው ለአመታት ሲድን የነበረው ጋራ ያ ትልቅ ጋራ ያስቸገረው ከብዶት ያስቸገረው ከፊት ለፊቱ ንዶት ወደ ፀሐይቷ ይወጣል ንደናል ጋራው ለማአታት ለብዙ አመታት ቆፍረና አሁን ጨርሰናል አሁን ጋራው በትነን ጋራው ላይ እንዴት ቤት መስራት እንዳለበት እንዴት አገራችን ከያችንን ህዝባችንን ማደራጀትና አዲስቷን የኦሮሞ መንግስት ወይም ኦሮሚያ ማቋቋም እንደምንችል በህዝባችን
ይፋ ነው ማለት ነው ይሄ ሁሉ እየታየው ስለዚህ እኛም ህዝባችን ውስጥ ነው ያለነው ህዝባችንን በእኛ ውስጥ ነው ያለነው በየፊናው ያለውን ትግል እንዲያፋፍሙ በዚህ መንግስት ደግሞ ፍጻሜ የምናደርግበት ዘመን እንዲሆንልን ነው የምንመኘው የኦሮሞ ነጻነት ግንባር የሥራ አስፈጻሚ ኮሚቴና የፖለቲካና የድርጅት ጉዳይ ኃላፊ አቶ ጋሹ ለሜሳ ከሰይፈ ነበልባል ራዲዮ ጋር ስለነበረን ቆይታ በአድማጮቼና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁ በሌላ ጊዜ በድጋሚ ደግመን እንገናኛለን በጣም አመሰግናለሁ እግዚአብሔር ይስጥልኝ አቶ ጋሹ እግዚአብሔር ይስጥልኝ ታንክ ዩ ተወዳጁ ድምጻዊ አጫሉ ሁንዴሳ አየር ላይ ያለ እንግዳዬን አመሰግናለሁ ድምጻዩ አጫሉ ሁንዴሳ መስመር ላይ ያለ malum gochudi dere yalle hammadan denyu kana chala mal gonu pinnas gabarre gudda akawachum bullu yalle hammadan denyu kana chala mal gonu pinnas gabarre gudda akawachum bullu Sunwanu madiru Sunwanu madiru obsine amma obsair ka zoda bakate kayeni shiti chapsa Nando wina nan akai do yar kunu nyarte amma shenge sulala akalamunu nyarrit yeti shida bala Yajolle biya koti kudum tunado koti Saa kenya sheburre isherif diskenni negadi eni belmatu elmatam barame kanuf kalchudi dammale
beekne dubbii keessa akka ramacee ibiddaa irra keessa dibanii nu gubuu baay'ika yaadan rabbumaaf turre malee rabbumaaf jirra malee rabbumaaf jirra malee rabbumaaf jirra malee harargee mancaa qarraa harargee mancaa qarraan tuulamni farda leenjisee roorroon daangaa dabarraan qeerroon falma murteesse inna qaama harargee mancaa qarraan tuulamni farda leenjisee roorroon daangaa dabarraan qeerroon falma murteesse Addaggeen safuun beektu ya qeerro Addaggeen safuun beektu addarra dhaaban malee falmadhu qeerroosi abdiin sabaa yoomillee falmadhu qeerroosi abdiin sabaa yoomillee abdiin sabaa yoomillee abdiin sabaa yoomillee abdiin sabaa yoomillee nu beekuuf barshoror kaa'u nu beekuuf barshoror kaa'u kanaaf garaa jabaatu irree humna qabanii ijibbaata falmatu nuun miti farda keenya hin beeku bareechanii gaafa gaarreen adwaa gaafa maqaleessanii nuun miti farda keenya hin beeku bareechanii gaafa gaarreen adwaa gaafa maqaleessanii gaafa lola adwaa gaafa maqaleessanii nuun miti farda keenya hin beeku bareechanii gaafa gaarreen adwaa gaafa maqaleessanii gaafa maqaleessanii gaafa maqaleessanii gaafa maqaleessanii nan sobee ijoollee Oromoo nan sobee qabeessa koo yaa abbaa daamaa Oromoo koo yaa abbaa daamaa yaa abbaa daalee yaa abbaa shaanqoo soorii farda kee qopheessi Sori farda kee qopheessi eeboo kee qarii soroorsi gaacha nafannoo irraa buusi roorroo didee sirra marse maaliif duuta mana teesse alaa eegaa hinabjuun taane gaafadhu farda kee lole aras kiloofsitu aane Kaafadhu farda keelloli araat kiloofsitu aane Kaafadhu bulloo keelloli araat kiloofsitu aane Kaafadhu eeboo keelloli araat kiloofsitu aane Kaafadhu mancaa keelloli araat kiloofsitu aane Araat kiloofsitu aane Araat kiloofsitu aane Maasaan gamaa lafan baatu Masangama lafan baatu talba facaafa tataati nuti duunee tokkon taa'u wal gaggalaafa tataati deemulee aboora boorri lolan malee maal gooti goorri Masangama lafan baatu talba facaafa tataati nuti duunee tokkon taa'u wal gaggalaafa tataati deemulee agarbachiisa daangaa ofii maaltu gadhiisa Nagadiidhaa fi calleessan manamaa qeerroo jabeessan oduu sobaa maaliif odeessu saba qulqullummaa dhureessan yemmulee agarbachiisa Oromiyaa maaltu gadhiisan Nagadiidhaa fi calleessan manamaa qeerroo
jabes odu daramalif odes sabakul kulluma turesa himune agar bachisa oromiya mantu gatisa kabika उसने बाने शक्करी इतनी कुशाने भी खाता कुशन तमाम भी थकरीनी या अलामा तवे अंतोला लबनीनी या मारे यो दुगे जबांगा पबी अम्बो के सालोला आता शक्कर गए मतानी अपाने जो दुगे मती राम बदू मतानी बुरे आगा दिटू वो सुमा देर मतीनी से निटू हर के लालोला आता शक्कर गए मतानी अपाने जो दुगे मती राम बदू मतानी बुरे आगा दिटू वो सुमा देर मतीनी से निटू Ralola, ada shakar kahe matani, apani swadwe, lumati ramba dumasani, bure aga titu, osuma del matiri zetitu, abi, harar ke ralola, ada shakar kahe matani, apani swadwe, lumati ramba. Demam dapikin, matse, itu semua kenyama, matse, senyin dugu kawe kaste. የተከበራችሁ አድማጮቻችን እንግዲህ ያለንን ፕሮግራም ወደ እናንተ አድርሰን ልንሰናበት ነው ይቀራን የጀመርነውን ዜማ ወደ እናንተ ማድረስ ብቻ ይሆናል እስካሁን ድረስ አብረናችሁ የቆየነው እኔ ኢዮባይሳ ፕሮግራም በመምራት በሪያለሙ ቴክኒሻናችን አስወግመችሁ አብረናችሁ ነበር እስከ ሳምንት መልካም ሳምንት ቸሮሪ ያሰማ እያል በተወዳጇ ድምጻዊ አመርቲ ታምሩ አዲስ የሆነውን ዜማዋን ወደ እናንተ በማድረስ ይሆናል ገና ሁኑ ቸሮሪ ያሰማ
Kumabasi,